አይ ጋይሶች እንዴት ናችሁ? ዛሬም ባበደ ቪዲዮ የመጣሁላችሁ የዛሬው ይዤላችሁ የመጣሁት ቪዲዮ ማለት ነው። ቴለርም አይደለም እንደተለመደው ሙቪም አይደለም። እስኪ ትንሽ ደግሞ ለየት እንበል ብዬ ነው። ያው ቪዲዮ እየወጣልኝ ስላልሆነ እስኪ ትንሽ በቲክቶክ ቪዲዮ ሪአክት እናርግ በሚል ነው። ስለዚህ ከኔ ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። ወደ ቪዲዮ እህቴ ቀንሽ ማንም ሰው እንዲያበላሽብሽ አትፍቀጂ። ቀኔ አንቺ ነው። ራስሽ አብላሽ ጭር ባለ ኧረ በስመ አብ በርጠሚውስ ግን አልተቻለም ስፍራ ፒኦቪ ትራንስፖርት ያለበት ሁኔታ ይገርምሻል። ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። አዎ የኔ ቆንጆ ታገኛለሽ? እዛ ሰርፕራይዝ ላደርግሽ ነበር። እዚሁ ሰዓቱ ነው ጉድ። እዛው ሰርጋሩ እሺ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው። ሚኒ ማንዝ ሌተር እኮ ነው እያለ ያለው። አይዞሽ በርጄኔ እናት አይዞሽ። እንደ ቀን 9 ወር ሞላናል። ስሙን ግን ማን ልትሉ ታሰባችሁ? ናፍጣም በለው እንዴ? አሰለፈች በሏት። አሰለፈች። ሰላም ልጅ ስፓይደርማን ዛሬ ሀገሪቷ ላይ የሚፈጠሩ ችግሮች እንዳለ እየዞር እናስተካክላለን። እጅዳው ሊያስተካክል ነው ይላል። ቻርጀር መስከኝ ነው አባዬማ እንግዲህ ይዤ መጥቻለሁ። ደህና ነሽ? ቆንጆ እግዚአብሔር ይመስገን ጋሼ። አይ አይደለም አባዬ ቻርጀር ፈልጋለሁ። እባክህ እናትም ያን የቻርጀር ፈልጋ መጣ ነው ገብታ የቀረችው። ጀግና በርታ። እዚህ እየሰራ አይደለም ሳሎን እንከር እኛ እንግዲህ ይህን ብለን ልጅቷን ተቀብለናታል፣ ወደናታል። የሰርጉን ቀን ቆሮጥና ፋብትን ብለን ደግሼ ዘመድ አዝማድ ይላል። ቻርጀር ፈልጋ በቃ ይሄ ሁሉ ፕሮሰስ እኮ አለቀ እኮ እዚህ። ስልኬ ሞላ በቃ ቻው። አንተ እውነትህን ነው እንዴ? ነግሬያችሁ ነበር እኮ አባዬ። የኔ ሞላ እናቴ በሉ ደህና ዋል። ሚስት ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት እየጠፋ ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይሄ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ አደራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ ነው። አምባገነን ራስዩ አምባገነን። እሺ አንደኛው የጠፋውበት ምክንያት አግብቼ እና እንደዚህ ነው እንደምታወሩት። መጣው። እሺ መጣው። ወይ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ውጣ አባትዬ። አንተ ውጣ። ወይ ጠፋውብህ። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። አንተ ለምን ህይወት የተበላሸው? ኧረ ጨነቀው። እናት ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ መምጫ ሰጠው። ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ كستو بتلا ما تكمل بيجا
አኩኩሉ ጨዋታችንን አታውቀውም ላሽ አራዚትኝ እንደገባ በጭራሽ እስቲኩን ያስጠመር እንበል ያጀማ አሁን እንደዚህ ምናምን ላቂው ልታረገው ነው በቃ ናባል ሰራም አይ ናብላልሽ ብሎኝ ነው የለም ተገደለ ነገር አለ ዝቤት ማን ነው ልደቱ እዚህ ነው ካሜራማን ተጠርቼ ነበር ኦ አንተ ነህ ናግባ ልክ ነህ እኔ ነኝ ባለ ልደቱ ጓደኞቼ ላስተዋውቀ በረከት ይባላል ሲሳይ ይባላል ሳሚ ይባላል ቁጭ በል እስኪ ጠጋ በሉልኝ ከአምስት ደቂቃ በኋላ ፕሮግራሙ ይጀምራል እሺ እንዳይለበስ እሺ ስማ ባይዘው በጣም ጎበዝ ካሜራማን እሺ መደነስ አልፈልግም አረብና ቻች አንቺ በጣም ጨበረሻል ያይ ወደ ስራ እሺ ሰዎች ኬክ እንብላስ ነው በመጀመሪያ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ የሆነት በጣም ነው ደስ ያለኝ አሁን ኬኩን እንቆርሰዋለን መልካም ልደት በሉ ዘምሩ መልካም ልደት ላንተ መልካም ልደት እሺ ጥሩ እንዴ ባት ቀደም አንቺ ደረሰሽ ስማ ትሽቆያለሽ ደረሰሽ ግባ ከተላለሁ ምን እናት ዝም ብትይ ግማሽ መንገድ በእግዚአብሔር በእናትህ ባት ግባ አዳለው ነው ትንሽ ጉዳይ ስላለኝ አይቡና ብር እንዳልጠጣ እኔ በልፍት እመጣለሁ ባት አንድ ጉንፋን ይዞኛል ዛሬ ተጣ ግማሽ መንገድ ላይ ምናምን ደርሰባሉ እናት እኔ ሻይ እመጣለሁ እናት ትመጣ ቻው እመጣ እሺ ከእናንተ ጋር እንዴት ነው የምዘልቀው? እሺ አንተ ስንት ሰው ነው የምታጠፋው? አንድ ሁለት ሰው ካጠፍክ በቂ ነው። አንተ እኮ ማጠፍ የቀረ ቤንች ላይ ያሉትንና ተመልካቹን ነው። ዝም ካልክ እኮ አስፋልት ላይ ወጥተህ ሰው ልጠፍ ትላለህ። ቀስ ብዬ እሱንም አጥፋለሁ። አይቀርም አጨብጭቡለት። እያንዳንድ አንድ እንዳትናገረኝ አንድ እንዳትናገረኝ ካላጠፍኩኝ ችሎታዬን በምን አሳያለሁ? ዝጋ። በቡድን ውስጥ ነው ችሎታን የምታሳየው። እዚህ እንደተፈታች ጥጃ ኳስ ይዘህ በመዞር አይደለም። እሺ እንዴ እኔ ዋ አታልጎንጉ። እሺ የኛ ራያን ታስንቃለህ። አዎ ኮች ዝጋ። ቆይ ምንድነው አላማ? ቅድም የገባብን ኳስ ካለስ አንተ ወደፊት ቂም እንኳን አትይዝ። ሰውነት እንዳለ ቀዳዳ ነው እንዴ? የኔ እኮ ዋናው አላማ እናንተን እስከ ዓለም ዋንጫ ማድረስ ነው። ዓለም ዋንጫ መልስ እንጂ ተሰቃለ እንዴ? መልስ ምን ነው የሚያስቀው? እኛ እንዴት ነው ለዓለም ዋንጫ የምንጫወተው? ለምን ነው የማትጫወተው? ከነሜሲ ጋር አንተ አሁን ሀቦተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር። እባካችሁ አታናዱ። ፈላስፋ ነው መሆንባችሁ። ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው? ይቅርታ በጣም ስሜታዊ ሆኜ ነው። ለነገሩ እናንተ እድሜያችሁም ሄዷል። ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው። ዋንጫው ፈረንሳይ አርጀንቲና የት ሄዳ? ሞሮኮስ እና ብራዚል ኳስ አቀባይ ነው። የመጨረሻው ሳቅማ እንግሊዞች ነው የምትስቀው። ግምትንማ እናንተ ገምቷት። ታዲያ ለምን በነፃ ትገምታላችሁ? እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው። አመሰግናለሁ። ቆሻሻ እኮ ነው። አረቤት ጫማ ነው አልቆና ዳቦ በሻይ ነው የምትበላው? አዎ ትበላለህ? አይ እኛ እኮ ጠዋት ምላስና ሰንበር ነው የበላነው። ብር የላችሁም እንዴ? አባቴ እኮ ሜሪሾ እየተጠራ ነው መሰለኝ። ኧረ ማንም አልጠራኝም። ጆሮ አለኝ እኮ እሺ፣ እሰማለሁ። ልክ እኮ ነው። አይናውጣ እኮ ናቸው። ትናንት ከአባቴ ጋር ኤምቪን አይተነዋል። መጨረሻ ላይ ይሞታል። አንተ
አይደለም እኮ ቤቢ አይደለም ቆይ በእናትህ ተው ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል ምን እየሰራ ነው? ቁጭ ብዬ እሺ ጠይቅኛለሽ እንዴ? ቀልብን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝ እኔ። እሺ በረድን የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደው የኔ ፍቅር ነው ቶሎ ደርሻለሁ። ከፈልኝ እንጀራ ይዱ ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንደ ያመጣ? ያው በላ ለምን ልታሳይ አይደል እንዴ? እንካሽ መኪና ላይ ቀርሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈላት። መጣሽ እንዴ? እንዴ ምን ነው? ቁልፍ አይ ከተሳሳትኩ አግባኝ። ግን ወተት ቀይ ነው አይደል? መላክ የሚሆን የሚያስጠጣው ቢሆን ኖሮ ጉድህ ፈልቶ ነበር። ስም ማነው ምናምን ብዬ ማካበድ አልፈልግም። ካሁን በኋላ የኔ ነው ስም። ሶሪ ጓደኛዬ ተመችታት ነበርና ቆንጆ ነህ እያለች ነው እዛ ጋለች። አባት ና ምንድን ነው ምን ሆነ ነው አዝነህ እዛ ጋር ቁጭ ያልከው? እዚህ ስራ ምን በቃ እምቢ አለ። ያንን ቤት ነው ነበርኩ ጀመርኩት። ኧረ እባክህ መጨረሻ ማጥቼ በየተሰለ ሳንቲም ምናምን ጎደለ። እቺን ያዛት አመሰግናለሁ። ችግር የለም ና ግባ። አይዞህ አታሪሽ አይዞህ አባት አይዞህ። ቀና በቃ አንገተኛ አትድፋ። አይዞህ አባት። ምን ነበር የምትሰራ? እኔ ኮንቲነሮች ምናምን አስመጣ ነበረ። መንገድ ላይ ናፍጣ ጨርሰው ቆመውብኝ ተቸግሬ። እኔ ያልቆመበት ማን ያለ ነው? እኔ ምሳ ምናምን በልተሃል? ምሳ ስካይላይት ነገር የተወሰነ ቀምሻ ይባሉ እኔ እንደን ኮርስ እስኪ ተጠጋ። ይኸው ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። አሁን ልጁም ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስተኸው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስተኸው እንዳትወርድ አልኩ። ይዤዋለሁ። ይኸው አልረሳሁም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ ወረድከው። ኧረ እማዬ ይገርምሻል። ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብተዋቸው ቁም ነገረኛ ናቸው። ለቤተሰብ ነው ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ዋሻው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ የኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። አረ ብዛታቸው። የኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ ከየት እንደሚያመጣቸው። የውላችሁ የእናንተ ተገርፈውም አላቸው። የኔ ባስተዋውቀውም አልሆንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴን እንደምላችሁ ሴት ያክስ ልጁን ራሱ ሲያወራኝ ተባተ እንደው ደግሞ እስኪ ምን እንደሆነ የምታውቁ ንገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ ምንድን ነው? ጭራቅ ነው አንበስማ። አሁን መውጣት ነው። ቀጥታ ታክሲውን ጥለህ መውጣት ነው። የትም ወይ ለማንም እንዳትናገሪኝ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳትረጥቀልቀን። ሹፌር ወራጅ አለ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳይረሳ። እናም የተመቻችሁ ነገርም ሌላ ላይ አክት ላደርግላችሁ የምትፈልጉት ነገርም ካለ ኮሜንት ላይ አስቀምጡልኝ። ፒስ